ኦኬ ሰው ይሄንን ቪዲዮ ቫይራል አስወጡልኝ። የምር እንዲያው የምፈልገው ሰው ስላለ ነው። እና ይሄንን ታሪክ የምነግራችሁ የሴት ነው የወንድ ነው እንዳትሉኝ። የዛሬ አመት ተቀጥሬ ስሰራ ይገጠመኝ ነው የምነግራችሁ። ሰው አብራኝ የምትሰራ ልጅ ነበረች እና ፊልዳችን የተለያየ ነው፣ ግን አንድ ኤሪያ አካባቢ ነበር የምንሰራው። ቦታው መናገር ምናምን አልፈልግም፣ አብሯት የሚሰሩ ሰዎች ሊያውቁ ስለሚችሉ ማለት ነው። እና ማውራት ግድ ነው፣ ግን እኔ ይሄ ብዙ ማውራ አይነት ሰው ምናምን አይደለሁኝም። በጣም ቁጥር ነኝ። በጣም ኮምፎርታብል እስከሆን ድረስ የሚቀጥል ነገር ካልመሰለኝ ከሰዎች ጋር ብዙ ጊዜ ላለመጀመር እሞክራለሁ። እና ከሷም ጋር የተፈጠረው እንደዛ ነው። አይ ዋዝ ሪሊ ላይክ ኬርፉል ላይክ ለማውራው ነገር ለማረገው ነገር አጉል ላይክ ይሄ በቃ ወር ፍሬንድስ ቫይብ ላለመስጠት በጣም እየተጠነቀቁኝ ነበረ። ግን በሆነ አጋጣሚ ስታወራኝ ምንድነው የራሷ የምትለውን ሰው ያጣች አይነት ሰው ናት። ግሪፍ እያደረገች የነበረች ሰው ናት እና ለመስማት ሞክራለሁ፣ ለማዳመጥ ማለት በቃ ይሄን ብታረጊ እንደዚህ ብታረጊ በቃ የሆነ ለማጽናናት ነገር አለ አይደለ? ዋስ ላይክ አንዴ ሁለቴ እንደዚህ አይነት ወሬዎችን አውጥተናል። ግን ልክ እንዳልኳችሁ ነው። እኔ አንደኛ ነገር 10 አመት የእድሜ ጋፕ አለን በእኔና በሷ መሀል። ጓደኛ እንሁን እንኳን ብንል ቫይባችን ኮምፕሊትሊ የተለያየን ሰዎች ነን። አብሮ መሄድ ጸባይ ያለን ብዬ አላስብም እኔ ፐርሰናሊ። እና ደግሞ have every right to choose my friends ማለት ነው። እኔ ደግሞ I don't see that happening በሰዓቱ እና አልፈለኩም ነበረ መስመር ላለማለፍ በጣም ሞክሬያለሁ ከልጅቷ ጋርና ምን መፈጠር ጀመረ። እኔ የራሴ አሲስታንት አለችኝ በሰዓቱ ሶ አሲስት ታደርገኛለች፣ ይከፈላታል። እኔን አሲስት ለማድረግ ነው የሚከፈላት። ሶ ሌላ አሲስታንት አልፈልግም። እሷ እሺ ብላይክ ከዲስክ ላይ ልክ ልናሳስል የሆነ ነገር ፈልጊ ማለት ተነስታ ምንድነው ወደዚህ I'll get it for you ምናምን ትለኛለች። እኔ ደግሞ ኮንፈርት ይነሳኛል። ልክ እንዳልኳችሁ በእድሜ ትበልጠኛለች። በዛ ላይ ደግሞ ሰው እንደዛ እንዲያደርግልኝ አልፈልግም። በቃ ራሴ ነገሮችን ማድረግ እፈልጋለሁ እና እኔ ደግሞ ታይ ዶንት እንደዚህ አታድርጊ። አንደኛ ነገር እሱን የሚያደርግልኝ ሰው አለ፣ ሁለተኛ ነገር ደግሞ ራሴ አደርገዋለሁ። ጀስት ዶንት። ከዛ ኢትስ ኪዩት ምናምን እንዳትሉ እሺ። ኤቭሪዴይ ቻኮሌት ታመጣልኛለች። ማይንድ ዩ እኔ አይ ሜክ ሞር ማኒ ዳን ሄር እና አልፈልግም እንድትገዛልኝ አልፈልግም። ለምን ኬት ታመጣለች? አንደኛ ነገር፣ ሁለተኛ ነገር ደግሞ ኮንፈርት እየተነሳ መጣ። እሷ የምታመጣልኝ ነገር መብላት አልችልም። ፊዚካሊ አይ ካንት ይሄ መጥፎ ሰው ሆኜ ምናምን ሳይሆን በቃ ከነበረው ሲቹዌሽን አንፃር በጣም ኮንፈርት የተነሳው በጣም የሚገርም። ሁሌ ነው የምነግራት አታምጪልኝ አልፈልግም። እኔ ስኳር እያቆምኩ ነው አልኳት። ምንም በቃ ኤክስኪውዝ ብሰጥም ምንም አይፈጠርም እና ሙሉ አቴንሽኑ ደግሞ እኔ ላይ ነው፣ ለሌላ ሰው አይደለም እንደዛ የምታደርገው ምናምን ነገር። ኔስካፌ ታመጣልኛለች እና አንዴ ምን ብትለኝ ጥሩ ነው፣ ስንት ሰዓት ላይ ነው ኔስካፌሽ ነው የምትፈልጊው? I was like what do you mean you're not my assistant like የኔ ቡና የማምጣት አይደለም እሷ ያችኛም ግዴታ ስራው አይደለም። እና ሰውየው ቀጠረልኝ እንዲያልኩኝ ሌላ እንደዚህ የሚያገለግልኝ ሰው እና እንደዛ ምናምን ትለኛለች እና just don't በቃ አልፈልግም ሁሌ ነው ማለት every time ይሄስ ነገር። ከዚህ ሁሉ ነገር በኋላ በጣም ኮንፈርቴን እየነሳኝ የመጣው ቴክስቶች ናቸው። የምትልክልኝ ቴክስቶች ማለት ነው አስገባላችኋለሁ። ሙሉን ዲሊት አድርጌያቸዋለሁ፣ አጥፍቻቸዋለሁ። ግን ይሄ ስክሪንሾት ያረኳቸው የተወሰኑ ነበሩ። እነሱን አስገባላችኋለሁ። እዚህ ጋር ፖዝ ያረጋችሁ አንብቧቸው እሺ። እዚህ ጋር ብቻ ግን ከላይ አስገባላችኋለሁ እና እነዚህ ቴክስቶች ስትልክልኝ በጣም ኮንፈርት እየተነሳ መጣ። ማለት እኔ ወንድ ልጅ እንኳን እንደዚህ አይነት ቴክስቶች ከላከልኝ ቆይቷልና ላይክ ምንድነው እየተፈጠረ ያለው እስከምል ድረስ በጣም ኮንፈርት እየተነሳ መጣ። ከዛ ስቶክ ታደርገኛለች ማለት እኔ ቲክቶክ የዛኔ አልነበረኝም እና ቲክቶክ ቪዲዮ የሌለው ሰው ላይ ቲክቶኩን በቀን 3-4 የገብታችሁ ቪው ስታደርጉት ምንድነው ቪው እያለ ይመጣልኛል ማታ ማታ። ከዛ እኔ ብሎክ አረኳት ቲክቶክ ላይ፣ ኢንስታግራም ላይ ብሎክ አረኳት። የሆነ ጊዜ አንድ ሳምንት ምናምን በስራ አጋጣሚ አልገባሁኝም ነበር ስራና ወይኔ በቃ የምትልክልኝ ቴክስቶች አልገባችሁም። እግዚአብሔርን እኔ ባላጠፋው ኖሮ አይ ቲንክ ከቅድም ካሳያችሁ ቴክስቶች ውስጥም ሊኖሩ ይችላሉ። በቃ ይሄ ናፈቅሽኝ፣ ፈገግታሽ ምናምን አይነት ነገርና ናፈቅሽኝ እንዳለ ነው ፈገግታሽ ላይክ what's going on። ከዛ ብሎክ አረኳት ኤቭሪ ላይክ ሶሻል ሚዲያዎች ላይ ብሎክ አረኳት ማለት ነው። ያለቀብኝ ስለሆነ ፓርት ጠፍቶብኝ ድጋሜ ነው ሪከርድ እያረኩላችኋል። መንገድ ላይ ነኝ ያለሁት ማለት ነው። እና ከአንድ ሳምንት በኋላ ስመለስ ኦልሬዲ ሙሉ ሶሻል ሚዲያ ላይ ብሎክ አድርጌታለሁ። ከዛ አንዴ ላናግርሽ ምናምን ነገር አለችኝ ሰኞ ስገባ። ከዛ ሹር ምንድነው ኤክስፔክት አድርጌዋለሁ እንደዛ ትለኛለች ብዬ አስቤያለሁ። ከዛ ምንድነው አምሳት ለምንድነው ብሎክ ያደረግሽኝ ምናምን ነገር ብላ ሺ ክራይድ ታምናላችሁ ማለት አለቀሰች። የምርን ባወጣ አለቀሰች እና
በጣም ነው ኮንፊውዝ የሆንኩት። ማለት ምን ማለት ነው? እኔ የራሴ የምላቸው ሰዎች ምንም ነገር ቢያደርጉኝ እኔ በዛ ደረጃ አላለቅስም። ገና እኔ እና እሷ ጎና ፍሬንድስ ምናምን ነገር ና አምና ገነዱትስ ነው ብዬ ትቻት ሄድኩኝ። ማታ በቃ ሌላ ጊዜ እናወራለን ስትረጋጊ ምናምን ብያት ትቻት ሄድኩኝ። ከዛ በቃ አልቻልኩም፣ ሪዛይን ማድረግ አለብኝ ድጋሚ ብዬ ሪዛይን ፔፐር አስገባሁኝ ማለት ነው። ከዛ ሳስገባ ሰማች፣ እሷ ደረሳት እንዳስገባሁኝ ምናምን ነገር ና በእኔ ምክንያት ከሆነ የምትለቂው አትልቀቂ፣ እኔ እለቃለሁ ምናምን ነገር አለችኝ። አይ አንኛ ነገር እኔ ቤተሰብ ላይ ነው ያለሁትኝ፣ የተወሰነ ጊዜ ያክል ስራ ባልሰራ ሰርቫይቭ ማድረግ እችላለሁ። አንቺ የቤት ኪራይ ያለብሽ ብዙ ወጪ ያለብሽ ና ደግሞ ፐርሰናል በሆነ ምክንያት ነው ሪዛይን የማደርገው ና ዶንት ወሪ ናም ስላት አይ ቲንክ እለቃለሁ ምናምን ነገር አለች መሰለኝ። እዚህ ጋር ብዙ አላስታውስም። ከዛ በቃ እሺ አይ ላይክ ኢፍ ዩር ሊቪንግ ዘን አም ገና ስቴይ ብዬ ሲሄድ ደ ኔክስት ዴይ ምንም ነገር የለም። ሳምንት አለፈ፣ 15 ቀን አለፈ፣ አትወጣም አለች ማለት ነው። ከዛ ድጋሚ ሪዛይን ለማድረግ ፔፐሪን አስገባው ማለት ነው። ከዛ አለቆቼ አይ በቃ ይሄ በጣም የምታስፈልጊኝ ሰዓት ነው፣ በቃ በትንሹ 2 ወር ኦር 3 ወር ታገሽን ምናምን ነገር ብለው ዴር ላይክ ፕሊዝ ምናምን ነገር። ከዛ በቃ እሺ እንደምንም ብዬ ቢያንስ የምውልበትን ኤንቫይሮንመንት ኮምፎርታብል ማድረግ አለብኝ ለራሴ ብዬ አሰብኩኝና ስታወራኝ ምናምን አልዘጋትም፣ ፊት አለሳትም እንደ ድሮ ምናምን ነገር ጀስት ሁል ጊዜ እንደሱ አይነት ኤንቫይሮንመንት ላይ መስራት ስላልፈለኩኝ ማለት ነው። ከዛ እያለ በቃ 2 ወር 3 ወር ጌታዬ ሆይ ማለት እንግዲህ በቃ መንገድ ላይ ስለሆንኩኝ ቻሉትና እኔ ደግሞ የዛ ሰሞን ይሄ ምግብ ፍላጎት ይቀንሷል፣ ምግብ መብላት አልፈልግም ምናምን ነገርና ምግብ ካልበላሁኝ ማለት ነው ትመጣና ምሳቄ እንደዚህ ቼክ ታደርገዋለች ማለት ነው። ከዛ ከአስተርፌ ምናምን ሊሆን ይችላል፣ ምክንያቱም በቃ አፒታይት የለኝም፣ አቅሜን የማውቀው እኔ ነኝ። ከዛ ምግብ ሌላ አልወደድሽም ማለት ነው፣ አልጣፈጠሽም ማለት ነው ምናምን ብላ ሌላ ቴካዊ ይዛልኝ ትመጣለች ማለት ነው። እኔ ደግሞ ልክ እንዳልኳቸው አይ ሜክ ሞር መኒ ዳን ሄር እና በቃ ላይክ ዋይ ዩ ዱይንግ ዲስ በቃ ጀስት ዶንት አልፈልግም። እኔ አይ ሜክ ሞር መኒ እና ደግሞ ስናት አፕሮፕሪየት ልክ አይደለም እንድታመጪልኝ አልፈልግም ኤቭሪ ታይም ሁል ጊዜ እና ምግብ የምታመጣልኝን ምግብና የምታመጣልኝን ቾክሌት እንደምጥለው ታውቃለች፣ አውቃለሁ አለችኝ የሆነ ጊዜ ላይ በቃ ልክ እኔ ልወጣ አካባቢ ላይ ማለት ነው ማለክለክ ጀመርኩኝ። ልወጣ አካባቢ ላይ አይ እኔ እኮ ማመጣልሽን ምግብና ቾክሌት ምናምን እንደምትይው አውቃለሁ አለችኝ። I was like what and now why are you still getting it like ለምን እንደምታመጪልኝ እስከዛ ድረስ ያው በውስጤ ያልኩትኝ ግን I was really confused እንዴ ለምን እንደዛ የምታረገው ምናምን ብዬ በጣም ግራ ተጋባሁኝ። ከዛ ወደ ቤት እየሸኙኝ ሁለቱ የስራ ባልደረቦቼ መጨረሻ ስራ የለቀቁ ቀን ቻው ምናምን ብለውኝ እየሸኙኝ ምን ብሉኝ ጥሩ ነው በቃ ሆኖማ እየሄድሽ ከሆነ የወጣሽ ከሆነ አይቀር እንንገርሽ እንዳለ ስራ ቦታ ውስጥ የሚወራው እኮ I can't even say the word ሞሽ ነው አሉኝ። I was like what do you mean እና የምር እንደዛ ነው የሚወራው